አሁን ካለህበት የሰዎች ስብሰባ መሃል ብትጠፋ ስንቱ ሰው ነው አንተን የሚፈልግህ? ወይስ የሚፈልጉት ጥቅምህን ብቻ ነው? ለመጨረሻ ጊዜ ስልክህን ሳትነካ፣ ቲቪ ሳትከፍት ወይም ከሰው ጋር ሳታወራ ለ10 ደቂቃ ብቻህን የተቀመጥከው መቼ ነው? በቀን ውስጥ ለ2 ሰዓት ብቻህን በጸጥታ ብትቀመጥ አእምሮ አዳዲስ ሴሎችን ማምረት እንደሚጀምር ታውቃለህ? ሳይንስ ይህንን ኒውሮጀነሲስ ይለዋል። ሰላም ለእናንተ ይሁን። ዛሬ የምንነጋገረው ብዙዎቻችን ልንሸሸው ስለምንሞክረው ግን ደግሞ ህይወታችንን ሊቀይር ስለሚችል ስለ ብቻነት ነው። ለምንድን ነው ብቻችንን መሆን የምንፈራው? ብዙዎቻችን ብቻነት የሚለው ቃል ስንሰማ የሚታየን ባዶነት፣ ድብርትና ብቸኝነት ነው። ግን ታውቃላችሁ፣ ብቸኝነትና ብቻነት የሰማይና የምድር ያህል ልዩነት አላቸው። ብቸኝነት ሌሎች ስላልፈለጉ የሚሰማ የባዶነት ህመም ሲሆን ብቻነት ግን አንተ ራስህን ፈልገህ የምትገባበት የጥበብ አዳራሽ እንደሆነ ታውቃለህ። የሰው ልጅ ለምን ብቻውን መሆን ይፈራል? ምክንያቱም ብቻችንን ስንሆን ከታላቁ የህሊና መስተዋት ጋር ፊት ለፊት እንቆማለን። በዚያ መስተዋት ላይ የምናየው ማንነታችን ደግሞ አንዳንድ ጊዜ ያስፈራል። ለዚህም ነው ጫጫታ የምንፈልገው። ለምንድን ነው ቤታችን ገብተን በሩን ስንዘጋ ወዲያውኑ ቴሌቪዥን የምንከፍተው ወይም ደግሞ ስልካችንን የምናነሳው? ምክንያቱም በብቻነት ውስጥ ድምፅ አለ። ያ ድምፅ ደግሞ የራሳችን የህሊና ድምፅ ነው። ብዙ ሰው ከራሱ ጋር መገናኘት ይፈራል። ታላቁ ፈላስፋ ብላስ ፓስካል እንዲህ ይላል፣ የሰው ልጅ ችግሮች ሁሉ የሚመነጩት አንድ ሰው በአንድ ክፍል ውስጥ ብቻውን ተቀምጦ መረጋጋት ባለመቻሉ ነው ይላል። በዚህ ቪዲዮ ውስጥ ብቻነት እንዴት የእርግማን ሳይሆን የጥንካሬ ምንጭ እንደሆነ፣ ታላላቅ ፈላስፋዎችና ሳይንቲስቶች ብቻነታቸውን እንዴት እንደተጠቀሙበትና እናንተም እኔምና አንቺም አንተም በሰዎች መሃል ሆነህ ራስህን ከማጣት እንዴት እንደምትድን በዝርዝር እንመለከታለን። ይህ ዝም ብሎ ነገር አይደለም፣ ትልቅ የህይወት ትምህርት ነው። በመጀመሪያ የጩኸት ዓለም ጉዳቶችን ወይም ደግሞ ዘ ኮስት ኦፍ ዘ ክራውድን እንመለከታለን። በሰዎች መካከል መሆን ምን ክፋት አለው ብላችሁ ትጠይቁ ይሆናል። ችግሩ በሰዎች መሃል መሆን ሳይሆን በሰዎች መካከል ስንሆን የምናጣው የነፍስ ነፃነት ነው። በሰው መሃል መሆን በትንሹ ቀጣይ የምነግራችሁን 3 ነገሮች ያስከትላል። የመጀመሪያው የማንነት ስርቆት ወይም ደግሞ ዘ shift of identity ነው። ይህ ለምን ይከሰታል ካላችሁኝ ደግሞ የሰው ልጅ ማህበራዊ ፍጡር በመሆኑ በቡድን ውስጥ ተቀባይነት ለማግኘት ያለው ፍላጎት ከምንም በላይ ከፍተኛ ነው። ይህ ደግሞ ሶሻል ሚረሪንግ ወይም ደግሞ የማህበራዊ ማንጸባረቅ ወደሚባል ክስተት ያመራናል። ሳታውቀው የሌሎችን የፊት ገጽታ፣ የአነጋገርና የአመለካከት ሁኔታ ትቀዳና ያንተ እውነተኛ ድምፅ እነሱ ምን ይሉኛል በሚለው የጭንቀት ድምፅ ይለወጣል። በመጨረሻም ለብሰው የምትመጣው ልብስ፣ የምትናገረው ቀልድ፣ አልፎ ተርፎም የምትመርጠው የሙያ መስክ ያንተ ፍላጎት ሳይሆን ሌሎች እንዲያከብሩልህ የምታደርገው ይሆናል። በሂደት እኔ የምለው ማንነት ጠፍቶ እኛ በሚለው የጋራ ማንነት ውስጥ ትሟሟለህ ማለት ነው። ግን ልብ በል፣ ራስን ስትሰረቅ ሌባው ሌላ ሰው ሳይሆን ያንተ የሰው ፍርሃት መሆኑን ልታስታውስ ይገባል። ሌላው ከሰው ጋር በሆንክ ቁጥር የመንፈስ ድካም ወይም ደግሞ የሳይኪክ ኢነርጂ ድሬን ይሰማሃል። እያንዳንዱ ግንኙነት ኢነርጂ ይጠይቃል። ሰዎችን ለማስደሰት የምታደርገው ጥረት ልክ እንደ ክፍት አፕሊኬሽን ስልክህን ባትሪ እንደሚጨርሰው ሁሉ የአንተንም ውስጣዊ ኃይል ይበላዋል። እንዴት ልንደክም እንችላለን ካልከኝ፣ ከሰዎች ጋር ስንሆን ጭንብል ማጥለቅ እንጀምራለን። ያ ማለት ሁል ጊዜ ተግባቢ፣ ሳቂታ ወይም ደግሞ አዋቂ ሆነን መታየት እንፈልጋለን። ይህ ፐርፎርማንስ ወይም ደግሞ ትዕይንት ነው፣ ከኛ የመነጨ ሪል ማንነታችን አይደለም ማለት ነው። ለዛም ነው ከሰዎች ጋር ውለን ስንመለስ ከፍተኛ ድካም የሚሰማን። ሰውነት ሳይሆን ነፍስ ትደክማለች፣ ምክንያቱም ያንተ ያልሆነውን ማንነት ስትሸከም ውለሃልና። ብቻችንን ስንሆን ግን ይህን ሁሉ ጭንብል አውልቀን ተንፈስ እንላለን ማለት ነው። ብቻነት ባትሪ መሙያ ቻርጀር ብንለው፣ የሰዎች ስብሰባ ግን ባትሪውን የሚጨርስ ቪዲዮ ብለን ልንቆጥረው እንችላለን። ሶስተኛውና የመጨረሻው ሊያስከትለው የሚችለው ጉዳት ከሰው ጋር መሆን የመምሰል በሽታን ወይም ደግሞ ኮንፍርሚቲን ያመጣል። ፈላስፋው ኪርጋርድ ወይም ደግሞ ሶረን ኪርጋርድ ህዝብ ማለት ውሸት ነው ሲል ብዙሃኑ ጋር ያለው እውነት ላዩ ላይ ብቻ ስለሆነ ነው። ህዝብ የግል ኃላፊነት አይወስድም። ለምን እንዲህ አደረግ ሲባል
ሁሉም ሰው እያደረገ ስለሆነ የሚል መልስ ይሰጣል። በቡድን ውስጥ ስትሆን አእምሮ ማመዛዘን ያቆማል። ግሩፕ ቲንክ ወይም ደግሞ በግሩፕ ማሰብ ትጀምራለህ ማለት ነው። የቡድኑ እሴት የአንተ እሴት ይሆናል። ኪርካርድ እንደሚለው ግለሰባዊነትህን የምታጣው በጠመንጃ ተገድለህ ሳይሆን በፈገግታና በወዳጅነት ተታለህ ከብዙሃኑ ጋር ስትቀላቀል ነው በማለት ሊያስጠነቅቀን ይሞክራል። እውነት የሚገኘው በቁጥር ሳይሆን በግለሰብ ጥንካሬ ውስጥ ነው። ራስህን ከጥፋት ለማዳን የግድ ከመንጋው መለየት አለብህም ብሎ ይመክረናል። አስበው፣ ሁል ጊዜ የሌሎችን ፍላጎት ለማሟላት ስትሮጥ የራስህ ህይወት ባዶ ይቀራል ማለት ነው። በሰዎች መካከል መሆን እንደ ወህኒ ቤት ሊሆን ይችላል። ግድግዳ የሌለው ግን አእምሮህን የሚያስር ወህኒ። በዝምታ ውስጥ ብቻ ነው የተሰረቀው ማንነትህ ተመልሶ የሚመጣው። በጸጥታ ውስጥ ብቻ ነው የደከመው መንፈስህ የሚታደሰው። ከመንጋው ወጥተህ ብቻህን ስትቆም ብቻ ነው ውሸት የሆነውን ህዝብ ጥለህ እውነተኛውን አንተን የምታገኘው ማለት ነው። ብዙ ሰው መሃል ሆኖ ራስን ከማጣት ብቻውን ሆኖ ራስን ማግኘት የንጉስነት ክብር አለው። ይህን እንድታረጋግጥ ለአንተ ቀለል ባለና በቅርበት በምታውቃቸው የታሪክና የፍልስፍና ምስክሮች ላስረዳ። ታሪክን የለወጡ ታላላቅ ክስተቶች ሁሉ ጽንሰታቸው የተጀመረው በብቸኝነት ማህፀን ውስጥ ነው። ታዲያ ለምን ታላላቅ ሰዎች ብቸኝነታቸውን እንደ ምርኮ ያዩት ነበር ይመስልሃል? ለምሳሌ የመጀመሪያውን ብንመለከት የነቢያትና የቅዱሳን መንገድ ብንመለከት ሙሴ ወደ ሲና ተራራ ሲወጣ ለብቻው ነበር፣ ማንም ሰው አልተከተለውም። ኢየሱስ ክርስቶስም ወደ በረሃ የሄደው ለ40 ቀናት ከራሱና ከፈጣሪው ጋር ለመነጋገር ብቻውን ነበር። ነብዩ መሐመድን ብንመለከት ወደ ሂራ ዋሻ የተሰደደው ከከተማው ጫጫታ ለመራቅ ነበር። ለምን ይመስላችኋል ታዲያ? ምክንያቱም መለኮታዊ ራእይም ሆነ ታላቅ ጥሪ በሰዎች ግርግር ውስጥ አይሰማም። ልክ የሬዲዮ ሞገድ ለማግኘት ጸጥታ እንደሚያስፈልገው ሁሉ የነፍስ ጥሪ ለመስማትም በብቸኝነት ውስጥ መኖር ግዴታ ስለነበረ ማለት ነው። ሁለተኛው የማነሳላችሁ የዴካርት አብዮት ወይም ደግሞ ሬኔ ዴስካርትስ የተባለ ዘመናዊ ፍልስፍናን የመሰረተው ሲሆን ዘመናዊ ፍልስፍና የተወለደው ዴካርት የተባለው ፈላስፋ ራሱን በአንድ ክፍል ውስጥ ዘግቶ እስከ ዛሬ ያመንኩት ነገር ሁሉ ውሸት ቢሆንስ ብሎ መጠየቅ ሲጀምር ነው። በዚያ ጸጥታ ውስጥ ነው ኮግቶ ኢርጎ ሰም ወይም ደግሞ አይ ቲንክ ዜርፎር አይ አም ወይም ደግሞ በአማርኛው አስባለሁ ስለዚህ አለሁ የሚለው ታላቅ እውነት የተገኘው። ይህ ሰው ዓለምን ለመለወጥ መጀመሪያ ዓለምን መርሳት እንዳለበት ያስተምረናል። በሶስተኛ ደረጃ የማርከስ ኦሬስን ጥናት እንመለከታለን። ማርከስ ኦሬስ የሮማ ንጉሠ ነገሥት ሆኖ ሳለ በጦርነትና በፖለቲካ ሴራ መሃል ሆኖ ራሱን ያዳነው በውስጣዊ ብቻነቱ ነበር። ሜዲቴሽን የተሰኘው መጽሐፍ ለዓለም የታሰበ ሳይሆን በጦር ሜዳ ድንኳን ውስጥ ለራሱ የጻፈው የዕለት ተዕለት ማስታወሻ እንደነበረ ታውቃላችሁ። ዛሬ ግን ያ መጽሐፍ በሚሊዮኖች የሚቆጠሩ ሰዎችን የሚያክም ያ መጽሐፍ በአንድ ንጉሥ ብቻነት ውስጥ የበቀለ ፍሬ ነው። እነዚህ ሰዎች ብቻነትን የመረጡት ሰውን ስለጠሉ አይደለም። ለሰው የሚተርፍ ትልቅ ብርሃን ለማውጣት የግድ ከሰው ርቀው ማቀጣጠል ስላለባቸው። ሌላው በዚህ ቪዲዮ ላይ የምንመለከተው የብቻነት ስነ ልቦናዊና ሳይንሳዊ ጥቅምን ነው። ብቻነት ለነፍስ ብቻ ሳይሆን ለአካላዊና ለአእምሯችንም መድኃኒት እንደሆነ ሳይንስ አረጋግጦልናል። ከጥቅሞቹም መካከል የመጀመሪያው የምንመለከተው ኒውሮጀነሲስ ወይም ደግሞ የአንጎል ሴሎች መታደስን ነው። እንደ አውሮፓውያን አቆጣጠር በ2013 የተደረገው ጥናት እንደሚያሳየው በቀን ውስጥ ለ2 ሰዓት የሚቆይ ፍጹም ጸጥታ በአእምሯችን ውስጥ ሂፖካምፓስ በተባለው ክፍል ላይ አዳዲስ ሴሎችን እንደሚፈጥር ያስረዳናል። ይህ ክፍል ለመማር ለማስታወስና ለስሜት መረጋጋት ወሳኝ ነው። ጫጫታ አእምሮን ሲያስረጅ፣ ጸጥታ ደግሞ በተዘዋዋሪ አእምሮን ያድሳል ብሎ ሳይንስ ራሱ ያምንበታል። ሁለተኛ የሳይንስ እውነታ ምንድነው? የፈጠራ ምንጭ ወይም ደግሞ ዘ ዲፎልት ሞድ ኔትወርክን ያራምድልናል። አእምሯችን ከውጭ የሚመጣ መረጃ ያ ማለት ከስልክ፣ ከቴሌቪዥን፣ ከንግግር ሲያጣ ከነኚህ መረጃዎች የሚመጣ መረጃን ሲያጣ ወደ ውስጣዊ ወይም ደግሞ ዲፎልት ሞድ ይገባል። ያኔ ነው የተበታተኑ ትውስታዎችን በማገናኘት አዳዲስና ድንቃድንቅ የሆኑ ሐሳቦችን ማመንጨት የሚጀምረው። ታላቁ ኦርተር ሾፐንሃወር እንዳለው ብቻህን ስትሆን ነው አእምሮ የራሱን ክንፍ አውጥቶ መብረር የሚጀምረው ይላል። ሶስተኛ ሳይንሳዊ የተረጋገጠበት ጠቀሜታ ምንድነው? ስሜታዊ ብስለት ወይም ደግሞ ኢሞሽናል ኢንተለጀንስን ያመጣል ይባላል። ብቻውን መሆን የሚችል ሰው ሪአክቲቭ ወይም ደግሞ ለሰዎች ምላሽ መስጠቱን ያቆምና
በሰዎች ስድብ ወይም ውዳሴ አይናወጥም። ምክንያቱም ማንነቱን የገነባው በራሱ ላብ እንጂ በሰዎች ጭብጨባ ስላልሆነ ማለት ነው። ይህንን ሁሉ ካየን በመቀጠል ወደ ብቻነት መንግስት መግቢያ መፍትሄዎች ምን ምን ናቸው የሚሉትን እናያለን። ታዲያ ይሄ የብቻነት ኃይልን እንዴት ባለቤት ልንሆን እንችላለን? ከባድ መስዋዕትነትን አይጠይቅም፣ ነገር ግን ጥቂት ልምምዶች ግን ያስፈልጉታል። የመጀመሪያው የሚያስፈልገው ልምምድ የንቃት ሰዓት ወይም ደግሞ ዘ ስካርድ ሃወር ነው። የቀኑ የመጀመሪያ 1 ሰዓት የነፍስህ ንብረት ነው ይባላል። ያ ማለት ስትነሳ ማለት ነው። ስልካችሁን አትክፈቱ። ዓለም ገና ሳትረብሻችሁ እናንተ ከራሳችሁ ጋር ተነጋገሩ። በዚያ ሰዓት የምታገኙት መረጋጋት ቀኑን ሙሉ እንደ ጋሻ ይከላከልላችኋል። ሁለተኛው ማድረግ ያለባችሁ ነገር ዝምታን ማድነቅ አለባችሁ። ብዙዎቻችን ዝምታ ሲፈጠር ይጨንቀናል። መኪና ውስጥ ስንገባ ሙዚቃ እንከፍታለን። ቤት ውስጥ ስንገባ ቲቪ እናበራለን። ሞክሩት። ለ30 ደቂቃ ምንም ድምፅ ሳይኖር ተቀመጡ። እዚህ መጀመሪያ ላይ ሐሳባችሁ ይረብሻችኋል። ቆይቶ ግን ልክ እንደ የደፈረሰ ውሃ ሐሳባችሁ እየረጋና እየጠራ ይመጣል። ያን ጊዜ ጥሩ የተረጋጋ አሪፍ አይዲያዎች ወደ አእምሮአችሁ ይመጣሉ ማለት ነው። በሶስተኛ ደረጃ ማድረግ ያለባችሁ ነገር የብቻነት ጉዞ ወይም ደግሞ ሶሊቲዩድ ዴትስ ነው። ብቻህን መጓዝ። ለብቻ ወደ መናፈሻ ሂድ። ብቻህን ምግብ ቤት ተቀመጥ። ሰዎች ብቸኛ ነው ብለው እንዳያስቡ አትፍራ። በገዛ ኩባንያ መደሰት ስትጀምር በዓለም ላይ ምንም ሊነጥቅህ የማይችለውን ነፃነት፣ ማንም ሊነጥቅህ የማይችለውን ድል አገኘ ማለት ነው። ግን ይሄንን ሁሉ አድርጋችሁ ምን ትጠቀማላችሁ? ያ ማለት ብቸኝነት መሆን ምን ይጠቅማል የሚለውን እንመለከታለን በቀጣይ። ብቻነትን ስትለማመድ የምታገኘው ትልቁ ስጦታ የማይናወጥ ማንነት ነው። እሱም በመጀመሪያ ደረጃ የምናገኘው ነገር ከስድብ ነፃ መሆን እንችላለን። ሰዎች ሲሰድቡ ስድቡ የነሱ እንጂ የኔ አይደለም ብለህ እንድታልፍ ጥንካሬውን ይሰጣል። ምክንያቱም አንተ ማን እንደሆንክ የምታውቀው በጸጥታ ውስጥ ከራስ ጋር ተያይተህ ነው ማለት ነው። ስለዚህ እነሱ ባሉህ ራስህን አትወስንም። ሁለተኛ ከውዳሴ ነፃ የመሆን እድሉን ታገኛለህ። ሰዎች ሲያሞግሱህ አትሰክርም። ምክንያቱም በብቸኝነት ውስጥ ድክመትህንና ጥንካሬህን ወይም ደግሞ ሰውነትህን በሚገባ አይተህ ወይም ደግሞ ለይተህ አውቀሃልና። በሶስተኛ ደረጃ እውነተኛ ፍቅር መስጠት ትችላለህ። ለካ ብዙዎቻችን ስናስታውስ ወይም ደግሞ ስታስታውሱ ልብ ብላችሁ ካያችሁ ሰዎችን የምንወደው ብቻነትን ስለፈራንና ባዶነታችንን እንዲሞሉልን ስለምንፈልግ ነው። ብቻነትን የለመደ ሰው ግን ሰዎችን የሚወደው ፈልጎ እንጂ አጥቶ አይደለም ማለት ነው። ይህ ደግሞ እውነተኛና ጤናማ ፍቅርን እንድንላበስ ያደርጋል። ታላቁ ሱፊ ሮሚ እንደሚለው ድምፅህን ሳይሆን ቃላትህን ከፍ አድርግ፣ አበባ የሚያሳድገው ነጎድጓዱ ሳይሆን ዝናብ ነው ብሎ ይናገራል። በብቸኝነት ውስጥ የምታዘንበው ዝምታ ውስጣዊ ማንነትህን እንደ ገነት ያለመልመዋል ይላል። ድንቅ ንግግር ነው። በመጨረሻም ይህችን አጭር ህይወት የሌሎችን ጫጫታ በመስባት ብቻ ትጨርሳት። ለራስህም የምታዳምጥበት ጊዜ፣ ራስሽን የምታዳምጭበት ጊዜ፣ ራስህን የምታዳምጥበት ጊዜ ይኑርህ ማለት ነው። ወደ ውስጥ ተመልከት፣ ወደ ውስጥሽ ተመልከት። ብቻነት ውስጥ ጥልቅ መንግስት አለ። ብቻ መሆን አይጎዳህም። ራስህን ማጣት ግን ትልቁ ኪሳራ ነው። ዛሬ ይህ ቪዲዮ ሲያልቅ መብራቱን አጥፋና ለ10 ደቂቃ ብቻህን ተቀመጥ። አትፍራ። በዚያ ጸጥታ ውስጥ የምታገኘው ሰው እውነተኛውን አንተን ራስህን ነው። ሞክሩት። ይህ የአእምሮ ጥበብ ቻናል ነው። ውድ ቤተሰቦች ቪዲዮ ከተመቻችሁ ላይክ፣ ኮሜንት እና ሰብስክራይብ እንዲሁም ሌሎች እንዲሰሙት ወይም ደግሞ ቢሰሙት ይጠቅማችኋል ብላችሁ ካሰባችሁ ሼር አድርጉላቸው። ስለተከታተላችሁኝ አመሰግናለሁ። ሰላም ቆዩልኝ።